አምራን እነ ናሆም ቤት የመግቢያ ትኬቷን ያጣች ይመስላል። ምክንያቱም ልጇ ወርዶባታል። እነ ኤርሚያስ ቤት ሄዳ የያዘባትን ቪዲዮ ፍለጋ ሄዳ ነበረ። እናም ኤርሚያስ ደርሶባት እንዴት እሱ ቤት ልትገባ እንደቻለች ቁልፉን እስኬት አምጥታ እንደገባች እና ምንስ እየፈለገች እንደሆነች ሲጠይቃት እሷም እልክ እንዲይዘው እንዲወረውራት ከዚህ በኋላ ምንም አታመጣም፣ ምንም ልታስፈራራኝም አትችልም። ምክንያቱም እኔ አልፈራህም፣ አሁን ምንም አግብቼ አልፈታውም። እናም ደግሞ ልታስፈራራኝ አትችልም። የትኛው ቤትህ ነው? ይሄ ቤት እኮ የተከራየኸው ከሴት ብር እየተቀበል የቤት ክራይ ለምትከፍልበት ቤት ነው ብላ እንግዲህ እልክ እንዲይዘው አድርጋ አንገቷን አንቆ ሲገፈትራት ወድቃ ራሷ ስታ ነበረ። እንግዲህ በሌላ በኩል ደግሞ በባለፈው ክፍል ናሆምና ኑሃሚ ደረጃ ላይ ቆመው ሲያወሩ ደርሳባቸው ነበረ። እሷም በጣም ስሜታዊ ሆና ገብቼ ካልተናገርኳት እናም ደግሞ አንተስ እንደዚህ እንዴት ታደርጋለህ? አይቻችኋለሁ፣ በአይኔ ነው ያየዋችሁ ምናምን ብላ ስትቀውጠው ነበረ። እሱም እንግዲህ ስሜታዊ ሆኖ እንደዚህ ሆነሽ እንዴት እንደዚህ እያሰብሽ እንዴት ነው ምንኖረው እያላት ነበረ። እሷ ግን እሷ እያደረገችው ስለሆነ ኑሃሚንም ታደርገዋለች። እናም ደግሞ አባትህም ለእሷ አስቦ ሳይሆን ሁለታችሁ እንድትቀራረቡ ነው እሷ እዛ እንድትሰራ የተደረገችው። እናም ደግሞ የተባለውን ትክክል ነው፣ እየተቀራረባችሁ ነው ብላ ካፌ ጥላው ሄዳ ነበረ። እንግዲህ በሌላ በኩል ዝናሽ እንግዲህ ሰው ሁላ ስታስጨንቅ ቤቴ ሰው አይግባብኝ፣ ሰው አይብኝ፣ ድሃ ለአይኔ እጠላለው ብላ ሰውን ስታሰቃይ ነበረ። እነ ኑሃሚንን ቁም ስቅላቸው ስታሰቃይ እንግዲህ ከቤቴ ውጡልኝ፣ መች ነው የምትወጡት? እናንተ የምትወጡበት ቀን ነው የናፈቀኝ፣ ቤቴ የማንም መሰብሰቢያ ሆኗል ብላ ስታወራ ነበረ። እንግዲህ እሷ ምንም አድርጋ እንደማታቅ እናም ደግሞ ሰዎች ለእሷ ወንጀለኛ እንደሆኑ መጥፎ እንደሆኑ ስታወራ ነበረ። እሷ ግን ጉዷ ተዘርግፎላታል። ከሌላ ትዳሯ ላይ ደርባ ልጅ ወልዳ ልጇም እስከ ቤት ድረስ መጥቶ ነበረ ከዚህ በፊት። በባለፈው ክፍልም እንግዲህ አባትዮ እስከ ቤቷ ድረስ የልጄ እናት ቤት ብሎ ሰተት ብሎ መጥቶ ነበረ። እንግዲህ አቶ ኩንም እንግዲህ ከእስር ቤት የመጣ ሰው ነው፣ የተጎዳ ሰው ነው፣ ብዙ ነገር ያየ ሰው ነው እና እረፍት ያድርግ። ለምንድን ነው የሚወጣው? ውጣም ስትለው ለምንድን ነው የሚወጣው? ቤት የእግዚአብሔር ነው፣ ቆይቶ ተረጋግቶ የሚሆነውን ነገር ያደርጋል ብሎ ነበረ። እንግዲህ በዛሬው ክፍልም ወይዘሮ ዝናሽ የልጄ እናት አምሮብሻል፣ የድሮ ፍቅራችን እንዲመለስ እፈልጋለሁ። እኔ ትንሽ ተጎሳቆያለሁ እንጂ የድሮውን እንዳለ ነው። እናም አሁን ፍቅራችን ማደስ አለብን ብሎ ሲላት እሷ ባለትዳርና የልጆች እናት እንደሆንክ ታውቃለህ፣ እንዴት እንደዛ ትለኛለህ ብላ ስትለው እሱም ድሮም ከኔ ጋር ስትሆኝ ባለትዳርና የልጅ እናት ነበርሽ፣ ወንዱ ልጅሽ ወልደሽ ነበረ። እናም እሱ ወልደሽ ነው ከኔ ጋር ሆነሽ የነበረው። ዛሬ ላይ ምን ተፈጠረ ብሎ እያላት ነበረ። እሷም ለፖሊስ እደውላለሁ፣ በፖሊስ አስቀፈድድሃለሁ ብላ ስታስፈራራው እሷም እንግዲህ ይሄ ሚስጥርሽ ባልሽ የሚያቅ አይመስልሽም? እንግዲህ ሚስጥርሽ ሲያቅ እዚህ ቤት ትኖሪ እንደሆነ እናያለን ብሏታል ማለት ነው። ልትደውልም የነበረው ስልክ ትታ በቃ መደወሌን አቆሚያለሁ ብለዋለች ማለት ነው። እንግዲህ ምግብም ቀርበው ናሆም ዳግምና ወይዘሮ ዝናሽ ሲጨቃጨቁ አባትህን ይዘህልኝ ውጣ፣ እስከ መቼ ነው እኛ ቤት መኖር የምትኖሩት ብላ ስትለው እኔ እንደውም ልወጣ ቤት ልከራይለት አስቤ ነበረ፣ ግን አሁን ላይ ትቼዋለሁ። ምክንያቱም ያንቺ ባህሪ ያንቺ ሁኔታ እንደዛ እንዳደርግ እያደረገኝ አይደለም፣ እዚሁ እንኖራለን ብሎ ሲላት ናሆም እንግዲህ ስሜታዊ ሆኖ መጥቶ ሰውየው ማን ነው? ቤትስ ውስጥ ለምንድን ነው ሲጋራ የሚያጤሰው? ይሄ ቤት የማንም መሰብሰቢያ ሆነዋል ወይ ብሎ ሲል ዳግም ሰውየው ያትበለው ሰውየው አባቴ ነው ብሎ ሲለው እንግዲህ ያንተንም ሳያንስ አባትህ ይዘህ መተሃል ወይ? ይሄ ምን ማለት ነው? ቤቱ
እዚህ ቤት ሲጋራ እንደማይጤስ ስርዓት ብላችሁ ያሳደጋችሁን እናንተ ናችሁ። ለምንድን ነው ስርዓት ሲያጠፋ ሲያፈርስ ዝም ያላችሁት ብሎ ሲለው እንግዲህ አባትየውም ሲገባ ይሄ ነገር እናት መጀመሪያ ያመጣችሁ ዳግምን ነበረ የጓደኛዬ እናት ነው ልጅ ነው ብላ። አሁን ሰውየው ደግሞ ልጁን ፍለጋ መጣ። ከእስር ቤት ነው የመጣው። እንዴት ውጣ እንበለው ቤት የእግዚአብሔር ነው ብሎታል ማለት ነው። እነሱም ምግብ ቀርበው ስለነበረ የመብላት ፍላጎት የለንም ብለው ምግቡን ትተው ወጥቷል ማለት ነው። እናትና ልጅ አቶ ሌይኩንም እንግዲህ ዝናሽን ላውራት እናንተ አትጨናነቁ ብሏቸው ወጥቷል። ዳግምና አባቱም ሲጨቃጨቁ ነበረ። ሰውየው በጣም ጥሩ ሰው ነው፣ ስራ ሰጥቶኛል። እናም የእሱ አይነት ባህሪ ያለው ሰው አይደለም፣ በጣም ቅን ሰው ነው እና ለሱ ብለህ እባክህ ከእሷ ጋር ያለህን ጭቅጭቅ ከእሷ ጋር ያለህን ንትርክ ልታቆም ይገባል ብሎ ሲለው፣ አባትየው ግን አይ አላቆምም፣ ዝናሽ እኮ አሁንም ቆንጆ ናት፣ እንደ ልጅነቷ ናት። እናም አልተዋትም፣ ፍቅሬ ናት፣ ከስንት ዓመት ጊዜ ያገኘዋት ብሎ ሲለው፣ ስለ ሰውየው ብለህ ተዋት እባክህ ብሎት ነበረ። አባትየውም እንግዲህ የእናትህ ክፍል እኛ ክፍል አጠገብ ነው ወይ አደለ ወይ ብሎ ሲለው፣ ዳግም ተናዶ አባዬ ሲለው፣ ኧረ የኔ እየቀለድኩብህ ነው ብሎታል ማለት ነው። እንግዲህ ኑሐሚን መሳቅ ደስተኛ መሆን ጀምራለች። ኑሐሚን ስራ አግኝታለች። የሚያስጠናት አስተማሪም ዳግም እንደሆነ መንገድ ላይ አግኝቶ ዛሬ ቢሮ ልመጣ ነበረ አልተመቸኝም፣ አሁን ግን እቤት ሄደን ላስጠናሽ ብሎ ሲላት፣ ምንድነው የምታስጠናኝ አንተ አስተማሪ ነህ ወይ? እንግዲህ ጋሼ ጋር ደውዬ ማረጋገጥ አለብኝ ብሎ ስትለው ነበረ። እሱም እንግዲህ አቶ ሌኩን ጋር ደውሎ አስተማሪዋ እንደሆነ ዛሬ ሊያስጠናት እንደሄደ ዛሬ እንደሚጀምሩ ሲነግረው፣ አቶ ሌኩንም እባክህ ጥሩ የኮምፒውተር ባለሙያ አድርጋት በደንብ አስጠናት ብሎታል ማለት ነው። እንግዲህ እያወሩም እያለ ኤርሚያስ መጣና ምንድነው ከዚህ ልጅ የምትሰሪው? ለዚህ ደረቅ ብለሽ ነው ወይ እኔ የተውሽኝ ብሎ ሲላት፣ አንተ አያገባህም፣ እናም አትከታተለኝ፣ እኔ ህይወት ውስጥ ምንም ቦታ የለህም ብለዋለች ማለት ነው። እንግዲህ ናሆምንም ዳግምም ሊጣሉ ሲሉ እሷ ሂድ በቃ እናወራለን ስለ ስራው ብለዋለች። የምን ስራ ነው? ከዚህ ሰውዬ ጋር ምንድን ነው የምትሰሪ ብሎ ሲላት፣ አያገባህም፣ አይመለከትህም፣ ከዚህ በኋላ እንደውም እያጠቃኝ ነው፣ ሊያጠቃኝ እየሞከረ ነው ብዬ በህግ እከስሃለሁ፣ እናም ብታቆም ይሻልሃል ብላ ስትለው፣ እሱንም እኔ የኔ ካልሆንሽ የማንም ልትሆኚ አትችይም፣ ጥላሽ ነኝ፣ ሁሌም እከታተልሻለሁ ብሏታል ማለት ነው። እንግዲህ ወይዘሮ ገነትና ወይዘሮ ገነት ግን የምሯ ትቀየር አትቀየር የሚታወቅ ነገር የለም። እንግዲህ አቶ ተሰማም ፈትኗት ሰገራይም ሽንቴም ልብሴ ላይ ለቅቅ ያለው ፎጣ ስጪኝ ሲላት፣ አይ እኔ ነኝ ማጥብህ እኔ ነኝ ምጠርግልህ ብላ ውሃ ሰውነቱ ላይ ደፍቶ ነበረና እንግዲህ እሷ ገብታ ሌላ ጊዜ ከዚህ በፊት ትጠየፈው ስለነበረ ሊፈትናት ፈልጎ ሲል፣ አይ እንግዲህ እኔ ነኝ ምጠርግልህ ማጥብህ ብላ ገብታለች። እንግዲህ ፈተናውን አልፋለች ማለት ነው እና የምር ተቀይራለች ብሎ አስቧል። ከዚህ በፊት ግን ቤቱን እስከ ማገኝ ድረስ ቤቱ በስሜ እስከሚሆን ድረስ ነው እንጂ አልቀየርም ብላው ነበረ። እናም አሁን ላይ ግን የእሷ ነገር ምን የሚታወቅ ነገር የለም። ኤደን ግን ውጪ ነው የምትውለው፣ ስራም እየሰራች አይደለም። እንግዲህ ደውዬላት ከጓደኞቼ ጋር ነው ነኝ ብላለች። የት የተዋወቃቻቸው ጓደኞች እንደሆኑ አላቅም ብላለች ማለት ነው። እንግዲህ ስለ ኤደንም ሲጠይቃት ተሰማ ስለ ኤደንም መጨነቅ ጀምረሃል ማለት ነው ብላ ስትለው፣ እንግዲህ እንቀየር ቂማችን እንርሳ ከተባለ ሁሉም ነገር ነው መርሳት ያለብን። እናም እሷም ቢሆን ልጄ ናት ብለዋለች ማለት ነው። ኑሐሚንም ከስራ መታ በጣም ደስተኛ ሆና ነበረ። ዛሬ ቁጭ ብለሽ እራት እኔ ነኝ የምሰራው። እናም ደግሞ እዚህ ቤት በመጣ ቁጥር የምሰማው ነገር በጣም ሞቅ እያደረገኝ ነው። እናም እናንተ ተጨዋወቱ፣ እናም ደግሞ እኔ እራት ሰርቼ
ኤደንን መታ ሰብሰብ ብለን እንበላለን ብላቸዋለች ማለት ነው። እናትየውም እንግዲህ ወይዘሮ ገነት ስሞታ ለኑሐሚን ስትነግራት የሚያሞጋግሰው ነገር ያቁም እንደ ሚስቱ ይየኝ ብላ ስትል ኑሐሚን እኔ በባልና ሚስት መካከል አልገባም ራሳችሁ ፍቱት ብላቸዋለች ማለት ነው። እንግዲህ አምራን ልጇ ሆስፒታል ሆና ልጁ እንደወጣ እናም ደግሞ እሷ እንደተረፈች ሲያወራ ነው ድራማው ያለቀው። የናሆም ምላሽ ምን ይሁን? የእውነትም ሽማግሌው በመላኩ ይቀጥላል ወይስ ያቆማል የሚለውን አብረን የምናይ ይሆናል። አብራችሁኝ ስለነበራችሁ ከልብ ከልብ አመሰግናለሁ። መልካም ጊዜ መልካም ቆይታ ተመኘሁኝ። ባባይ